ከመጥፎ ጓደኛ ጋር የሚውሉ ሰዎች ጧት ቀልብን የሚያደርቅ ከሰዓት ቀልብን የሚያደርቅ ማታ ቀልብን የሚያደርግ ጓደኛ ቢያስክ ቁጥር ነገ የውመል ቂያማ እቺን የቁርአን አያ አሁን የቀራት ወንድሜን ኡስታዝ መሐመድ የቀራትን አያ ማንም ሰው ትካዜ ውስጥ ሐዘን ውስጥ ይገባል። ምን ይላል? ያ ወይለታ ለይተኒ ወይኔ ምኞቴ ይላል። ወይኔ ምኞቴ ያ ወይለታ ለይተኒ ለም አተኺዝ ፉላነን ኸሊላ ምን አለ ጓደኛ የሚባለውን ይሄን ልጅን ባልያዝኩት ኖሮ ያ ልጅ የሚያዝ እኮ አልነበረብኝም። ምኞት ነው ግን ምንም አያመጣም። ዛሬ ግን እናመጣለን። እንድናመጣም ነው የምንመካከረው። ለም አተኺዝ ፉላነን ኸሊላ ምን አለ ይህንን ጓደኛ አድርጌ ባልያዝኩት። ለምን ምን አጠፋ? ለቀድ አضለኒ አን ዚክር አላህን ከማስታወስ አዘናጋኝ። ሐያ ዐለ ሰላ ሲባል ወደ መስጊድ ያመጣው ይዞት ነው የሚሄድ። ሐያ ዐለል ፈላ ሲባል ወደ አላስፈላጊ ቦታ ነው የሚወስደው። ሐያ ዐለ ሰላ ሲባል ቆይ በኋላ እንሰግዳለን ይባባላሉ። ጓደኞቼ እንዳይከፋቸው ሐድራው እንዳይቀዘቅዝ ተብሎ ለሰባት እየተቃመ ነው። ይሄ እንዲቀዘቅዝ አይፈልግም። ለምን? ጓደኞቹ እንዳያዝኑበት አንቺም ብሎ ኢማንኛ እንዳይሉት። እየሰማ ግን ያለው የአላህን ጥሪ ነው። ይሄ ጓደኛ ነገ የጸጸት ቀን ይሆንብናል ማለት ነው። እሱ ደስ እንዲለው ብለው የምትሰራው ነገር አለ አይደል? እሱ ቅር እንዳይለው ብለው የምትሰራው ነገር አለ። ሙእሚን ደግሞ አላህ ይከፋብኛል አይከፋብኝም፣ አላህ ይቆጣብኛል አይቆጣብኝም፣ አላህ ያዝንብኛል አያዝንብኝም ብሎ እንጂ የሚጨነቀው ጓደኛ አይልም። ምክንያቱም ለነብዩ አለይሂ ሰላቱ ወሰላም ትልቅ የዳዕዋቸው የጀርባ አጥንት ስፓይናል ኮርድ የሚባሉት ማን ነበሩ? እስልምናን ሳይቀበሉ አይዞ የወንድሜ ልጅ ካሁን በኋላ ወንድ የሆነ ይንካ፣ ዳዕዋን አድርግ፣ ሐቅን አስተላልፍ፣ እስቲ ወንድ የሆነ ካሁን በኋላ ይንካ ብለው ዳዕዋን ሲታገላቸው የነበረው ማለት ማን ነበር? ልጆች አይደለም፣ አቡ ጣሊብ ነው። አቡ ጣሊብ አጎታቸው ነው። በነብዩ ጉዳይ አለይሂ ሰላቱ ወሰላም ተንሰፍስፈዋሉ። ለምን? የቲም ሆነው ነው ያደጉት። እናት የላቸውም፣ አባት የላቸውም፣ ማን የላቸው? አያት ሞቶባቸዋል። ከዚህ መከራ በዙባቸው፣ ከዚህ ይሰድቧቸዋል፣ ከዚህ እበት ይወረውሩባቸዋል። በተለያየ መከራ ውስጥ ሲያስገቧቸው አቡ ጣሊብ ግን ሲያዩ ላኢላሃ ኢለላህ እኮ አልተቀበሉም። ግን ካሁን በኋላ እስቲ ወንድ የሆነ የወንድሜን ልጅ እንካሉ፣ በቃ አድርግ ዳዋ አሉ። ግን አቡ ጣሊብ ወደ ሞት አፋፍ ላይ በደረሱ ጊዜ ትልቁ ጉዳት የፈጠረባቸው ማን ነው ከተባለ ጓደኛ ነው። ከዚህ በኩል ማን አለ? ረሱል አለይሂ ሰላቱ ወሰላም አሉ። መሃል ላይ ማን አለ? አልጋው አለ አቡ ጣሊብ የተኛበት። ከዚህ በኩል ደግሞ የተረገመው ማን አለ? አቡ ጃህል አለ። እሳቸው ምን ይላሉ? ያ አሚ ቁል ላ ኢላሃ ኢላላህ ከሊመተን ወሐጁ ለከ ኢንደላህ። አንዴ ብቻ ላ ኢላሃ ኢላላህ በል፣ አንዴ ብቻ ላ ኢላሃ ኢላላህ በል። እንደው አጎቴ አንዴ ላ ኢላሃ ኢላላህ ብሏል ብዬ እንኳን አላህ ዘንድ እንድከራከርልህ ላ ኢላሃ ኢላላህ በል እያሉ ይነግሩታል። ከዚህ በኩል ደግሞ ያ የተረገመ አቡ ጃህል አለ። በዘመኑ ቋንቋ ሼም ነው የሚባለው። አተርገቡ አን ሚለተ አብዱል ሙጠሊብ። አረ ሼም ነው እንዴ የአያቶችን ሃይማኖት እንደዚህ ትሞታለህ እንዴ ይላቸዋል። እሳቸው ከዚህ ላ ኢላሃ ኢለላህ በል ይላሉ። አቡ ጣሊብ ወደዚያ ያሉ አቡ ጣሊብ ሐቁን እኮ አውቀዋለሁ። ምን ከለከላቸው? ጓደኛ